ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነበር። እኛ ግን ፈቃድ ከልካይ የሌለበት አዘምር የማንባለውን የዩጋንዳ ብሔራዊ መዝሙራችንን ዘምረን ስራችንን እንጀምራለን። የዝርቅ ስራ ሰራ ኮድ ይመስላል። ስራ ምንጭ ጋዜጠኛ ብሩክ ደመቀ እባላለሁ። ጋዜጠኛ ፍቅርን ጋዜጠኛው መስፍን ሌባ ነህ? እኔ ሀቀኛ ጋዜጠኛ ነኝ አልኩ። ሌባ ነህ ብለው አሳሰሩኝ። እስር ቤት አስገብተው ባስተማሩኝ ሌብነት ይኸው እያገለገልኳቸው ነው። ሌባ ከመሆን ሺህ ጊዜ ዱዓውኝ። አትሳሳት። ደሃ ቁጥር ከጠራ ቀጥሎ ችግር አለ። 1000 አበደረኝ፣ 2000 የቤት ኪራይ ጎሎብኝ ነው። ያላየው ያንተ ቢጤ ደሃ ከተማ ውስጥ የሚኖረው ተደብቆ ነው። አቤቱ የጨቋኞች መንገድ ስለምን ይብልጽግና ስልጣንን በኃይል መነጠቅ በስንት ጣዕሙ ሳይዋጋ ያሸንፈኝ። ይቅርታ ግን አላስታወስኩም። ሾርት ሚሞሪ እናት ተብለናል። በለቅሶ ለምጄሽ መሳቅ የምትችይ አይመስለኝም። ሲሄዱም አንድ ላይ ሲመጡ አንድ ላይ ሲለያዩ እንዳናይ። አልቸኩል ልፍጠና ሜሮንን ግን ትወዳታለህ? በጣም ነው እንጂ የምወዳት። በጣም በቃ የምትወዳት ከሆነ ተዋት እባክህ። መስፍን ልጃችንን ፍታት። አታሳዝንህ? እማዬ አልቻልኩም፣ ይቅርበኝ። ለእናቴ መድኃኒት ስጠይቃቸው ሻንጣ ሙሉ ልብስ ይዘውልኝ ይመጣሉ። አብሬያቸው ሰውን እንዳላሳፍራቸው። ለእናቴ አንድም ቀን የሚጨምር ከሆነ ምንም ነገር ለማድረግ ዝግጁ ነበር። ባለቤቴ ክፉኛ ታማብኝ። ከአንተ ጋር እየኖረች እንዴት አትታመም? በርስተኑ ጋር እንሄዳለን። ኪሱ ውስጥ ብር ሳይሆን መሳሪያ ነው ያለው። እርሶ ቢሆኑ እንዴት ይጮሃል?